አታምጪ ስሙ በምድር የሚጀምረው ቢኒያ ቁጥር እሺ እድሜ ከ15 ከ16 እስከ 21 ከ16 እስከ 21 ቁመቱ አጭር ረጅም መካከለኛ አጭር እሺ ጸባይ ተጫዋች ዱርዬ አይናፋር ዝምተኛ ዱርዬ የሀብት ደረጃ ሀብታም ደሃ መካከለኛ የደሃ ደሃ ጥጥ ያለ ሀብታም የደሃ ደሃ ደሃ እሺ ስራ ተማሪ ሰራተኛ በዛኔ አሁን እንደምሮ 16 ይወድሻል ግን ለመንገር ድሮም ሁለታችሁ አንድ ላይ ካገጠማችሁ ባይ አፈር አባታችሁ ብሉና ወሾች ተመጣጣው ይሄንን ተጠኑት ከዚች ልጅ ጋር አትሁኝ ብዬ ተናግሬ ነበር። አትሰሚም አንቺ ደንቆሮ ማህይም አትሰሚ። አንቺኛዋ ደግሞ ቁም ነገር መስሎሽ ነው ቦዘኒና ዱርዬ መጣስ አላቀም እንደናች ቆሎሽ አንመንታኖች ጭራሽ ዳል ቀመሪባት ነው ደግሞ እንደነ ጌማ መጣችሁ። አረ ማረግ ምሳለች እንዴ አንቺ ምሻል እንዴ አንቺ ውጪ አንቺ ማረግሽ እኔ ነኝ ማለት ነይ መሰለኝ አለው ሳፍም በቂ ነው። ምን ማረግ ይሻላል እንዴ? ምንድነው ማረግ አገውሽ ያም ባዶ ይችላል ከሄድ እንግዲህ ምን ይላል እማዬ ይቀራቀጥሉ ለቀጥሉ ምን ይላል ለቀጥሉ ሳትራው አንቺ ምንድነው ብትይ እቺ ዝም ብላ እየለፈለፈች ነው እንጂ ምን እሺ ይሄ ምን እንኳን ስኳር ምን ያደርግልሃል? በይ በቃሽ ቻው። ምን እያልሽ ነበር? አይ በቃ ሚገባ ጥሎሽ ከሌለሽ እንደ ቦመቼ ትቀራታለሽ። አሰለልኩት ዛሬ ነገ እያስፋልኩት ወጉን ማይዘሽልኛል እንደው ሰውየው ተገኝቶ ጥሎሽንም ቢሆን አንቺ ጥለሽለት በወሰደሽ እኔ እሱን ነው የምመኝልሽ የኔ ልጅ በወሰደሽ እንደው እነሱ እኔ ተነስቼ አስታጠባችኋለሁ። ባልባሉ አሁን ነው ተነሳችሁ ታስታጥቡ። ማአቦልስ ከብስ አሁን ያቺን ማስታጠቢያ አጥተው እንደው ማስታጠብ ከብዷችሁ ነው እንደው ቀድሞ ማን በተነሳ ያላችሁ የምትታዩት እርስ በርስ። አረ እንደው ምን አይነት ልጆች ናችሁ እናንተስ? አረ እኔ በሰው ልጆች ቀና ቆይ ምንድነው የሚሻላችሁ? አረ ተነስታችሁ አስታጥቡት። አረ ለምን መጣጣቸው ይደክማችኋል እንጂ እንደው ያቺን ማስታጠብ ነው ስራ ማለት ነው። ታስቡት ግን ይደክማችኋል እኮ በወጣችሁ ደግሞ ተሰጥቷለሁ። እኔ አሳጥባችኋለሁ። እኔ አባታችሁ ትልቁ ሰውዬ ተነስቼ አሳጥባችሁ። እሺ ቁጭ በሉ ተነስ አሳጥኝ ወለዛ ችግር የለም የፈለክበት ቀን። ኧረ ሌላ የምትለው ነገር የለም። ማንን ነው የምታዋሪው? አለ አንቺ የጠየኩሽ እኮ ማንን ነው የምታዋሪው? ምንድን ነው የምትለኝ? ናቲ ነው የምታዋሪው? ቁም ነገር እኮ ያማሃል እንዴ? ይኸውልሽ እንዲህ እያቀላለድኩ ምናምን ስለማኸለፍሽ ሁሌ ያልፍሻለሁ ማሳረፍ ስምኛልሽ አጋጭሻለሁ። ይኸውልህ የራስህ የምትለው ነገር ያስፈልጋል። ነገሩ ወደ ልታስቀይሹ ነው ናቲ ነው የምታዋሪው? በእናትህ ለምን ፍቅረኛ አትይዝም? ለምን ከናቲ አትወድም? አትሊስት ስለሷ ማሰብ ጀምራለህ። አዎ ፍቅረኛ አይደለም ይልሽ ስረኛ ያዝ አዳምጠኝ። ይኸውልህ አዳምጠኝ። ፍቅረኛ እንዴት እንደምታገኝ እንዳያሳስብ ፍቅር ተራ ዴቲንግ አፕሊኬሽን አለ። እሱን ወደ ከፕሌይ ስቶር ላይ እዛ ላይ ያሉት መስፈርቶች እንዳለ አሟልተህ ራስህን እዛ ላይ መውጣት ነው ያለብህ። ኧረ እኔ እንደዚህ ነገር ባሽ ብሬን አላወጣም። ከፕሌይ ስቶር መውረድ ብቻ ነው ገንዘብ የሚያስከፍል። ሌላው በነፃ ነው የምታዋራው። ምን ተራ ፍቅር ተራ ይኸውልህ ቮይስ መላላክ ትችላለህ። ቪዲዮ ኮል አለው። ቴክስት መደራረግ ምናምን ትችላለህ። ፎቶ ምናምን ትፖስታለህ። እዛ ጋር ማርሽ የሚያደርገን ቻት ማድረግ ነው በቃ። እልሽ ትሰሚኛለሽ? ይሄን ነገር መንገርሽ ግን ብዙም ለውጥ አያመጣም። ምንም የሚለውጠው ነገር የለም። ትሰሚኛለሽ? አንቺ ዴት ማድረጋች ሄላ
ተዘጋለ አቺ በቃሽ በኋላ ደውልልኝ ዘጋዋ ስልኩን እኔ አልዘጋው አንተ ካልዘጋኸው ኧረ እኔ አልዘጋው አንድ ወንዶች አላችሁ ማለት ነው ላይክ ለሊት 7 ሰዓት ላይ የምትደውሉ ናፍቀሽኛል ለሊት 7 ሰዓት እኮ ተኝቻለሁ ምን ማለት ነው ደውለህ ናፍቀሽኛል ማለት ደሞ ሰል የሚገርመኝ በሌላ ስልክ የምትደውሉት ነገር ስልክህን ብሎክ አድርጌው ነው አይደል ለምን በሌላ ስልክ የምትደውል በቃ ስለማልፈልግ ነው አይደል የታወቀ ነገር ጭቅጭቄን በቃ ናፍቀሽኛል ምናምን እያልክ በአጠቃላይ ማለት አባቱ ነው የሚያስቸግርሽ እስካሁን ለምን ዝም ብለሽ ለምን አልነገርሽኝም በስልክ ለምን የምትወሪው ለኔ አልነግሪኝም እንዴ በስመ አብ ከየት ነው የመጣኸው የሚያስቸግርሽ ቆይ አይደለም ዝም ብዬ ለቲክቶክ ቪዲዮ እየሰራው ነበር አይ ተረገመ ይዝናሽ ልጅ ነው አይደል አውቄው እኔ እኮ አውቄዋለሁ እሱ ነው አይደል ማማ ባሱ እንደሱ ማይፎን ማያውቅም እንዳጣላ ሄደ እንደዚህ ብለህ ደግሞ አትከራከሪለት እንዴት እንደሚያይሽ አውቃለሁ እኔ አይቶኛ አይደል ይኸውልህ ማንንም አይደለም ዝም ብዬ ቲክቶክ ቪዲዮ እየሰራው ነው ሌላ ነገር አይደለም ስሙን ብቻ ንገሪኝ እኔ ሄጄ አገኘዋለሁ ማን ነው ንገር ኧረ አባኔ ጭራሽ የሚያስቸግረኝም ወንድም የለም ጭራሽ አስቸግረኝ የሚያውቅም ሰው የለም ማንም ለሊትም ደውሎልኝ የማያውቅም ቀንም ደውሎልኝ የማያውቅም ዝም ብዬ ቲክቶክ ቪዲዮ እንደዚህ ስለሚሰሩ ለስራ ብዬ ነው ተፈጥሮዬ ነው በቃ ወይ በቃ እኔም በዛ መንገድ ልቀይ ሰው የለም የነሱ ልጆች ካላለፉ የማን ልጆች ሊያልፉ እባክሽ ቻትረባ ኧረ አልፌያለሁ ዝም ብላ ነው እኮ ለማን የሚያሳልፍሽ ደሞ አፋልኝ ብለሽ ታወራለሽ ፈተናው ከባድ ነበር ላንቺ ብቻ እንደው ሸማል ለጫሽ ወስታለ እርሻው ከፊ አጋሰስ ሰው ለፈስ እንኳን ጊዜ ሳይኖረው የትናየት ይደርሳል እቺ ተጋድማ ያንንም ታኝክ እንጆሪ ፍሬ ማዛሽ ያማረ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ምንድነው ጨነቀኝ ጠበበኝ ጠፋኝ የምልሽ ክፈይኝ ባክሽ እንደስብሽ ኧረ እኔማ አዘንኩኝ በራሴው ተፈጥሮ አባ መልስ